ሻሎም 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 ቅዱሳን ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ለዘላለም ያድናል። ዛሬ ደግሞ አንድ መልእክት ይዤላችሁ መጥቻለሁ ከአክተስ ኢየሱስ ምስክር ዓለም አቀፍ ቤተክርስቲያን ከጉርድ ሾላ አጥቢያ። እንግዲህ እግዚአብሔር ረድቶን በጉርድ ሾላ ዘወትር ቅዳሜ ፕሮግራም ከጀመርን አራተኛ ሳምንታችን ከፊታችን መጥቷል። ሌላ ተጨማሪ ደግሞ ፕሮግራም በዚህ አዘጋጅተናል። እሱም የአንድ ለአንድ ጸሎት መጽሐፍ ቅዱሳችን በያዕቆብ ምዕራፍ 5 ቁጥር 16 ላይ እንደዚህ ብሎ ይናገራል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው ታላቅ ነገርን ያደርጋል። ስለዚህ ተፈወሱ ዘንድ አንዱ ስለአንዱ ይጸልይ። ስለዚህ ቤተክርስቲያን ይሄንን የአንድ ለአንድ ጸሎት አዘጋጅታለች። ዘወትር ማክሰኞ ከማለዳው 3 ሰዓት እስከ 10 ሰዓት ባለው ጊዜ ይህ የጸሎት አገልግሎት ለአንድ ለአንድ የምንሰጥ ይሆናል። ስለዚህ ለዚህ ደግሞ ከታች ባለው ስልክ ቁጥር በመደወል የምትመጡበትን ማክሰኞ ቀን በማሳወቅ ጊዜውን እንድትጠቀሙ የጌታን ጸጋ በረከት እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። በዚህ ጸሎት ውስጥ የታሰረ ይፈታል፣ የተያዘ ይለቀቃል፣ የጎደለ ይሞላል። እግዚአብሔር በትንቢት መንፈስ ያጽናናናል። በመቃሉ ምክር ደግሞ የሕይወታችንን አቅጣጫ እንደሚቀይረው አምናለሁ። ስለዚህ ዘወትር ማክሰኞ በዚህ በጉርድ ሾላ ሰገን ሕንጻ ሁለተኛ ፎቅ ላይ በአክተስ ኢየሱስ ምስክር ዓለም አቀፍ ቤተክርስቲያን ቢሮ ይህ አገልግሎት የሚሰጥ ይሆናል። ስለዚህ ሁላችሁም ኢሜል የደረሳችሁ ሰዎች ይህን መልእክት ለሌሎች እንድታደርሱ በጌታ ፍቅር ጋብዛችኋለሁ። እግዚአብሔር አምላክ አስደናቂ ነገር ሊያደርግ በዚህ ቀጠሮ ይዟል። ስለዚህ በዚህ ባልና ሚስት በመሆን መምጣት፣ የሥራ ባልደረቦች በጋራ በመምጣት አንድ ለአንድ በመምጣት የዚህን አገልግሎት ተካፋይ እንድትሆኑ በጌታ ፍቅር ጋብዛችኋለሁ። እግዚአብሔር አምላክ ታላቅ ነገር እንደሚያደርግ አምናለሁ። እግዚአብሔር እንዲህ ብለው ነው አገልግሎት ያስጀመረን፣ ቃሉን ላከ ፈወሳቸው ከመከራም አዳናቸው ይላል። ስለዚህ እግዚአብሔር በዚህ ትንቢታዊ ቃል አዘዘው ደግሞ ታዘዘው በሚል ትንቢታዊ መርህ የሚታዘዙ ከሰማይ ቃሉ መንፈስ የሚያዘው ነገር በምድር ያለ ሁሉ ነገር እንደሚታዘዘው አምኖ ይህንን ጸሎት በጋራ እናደርጋለን። እግዚአብሔር አምላክ ይባርካችሁ። ይህ መልእክት የደረሳችሁ ሁሉ ለሌሎች መልእክቱን አካፍሉ። ሻሎም። እርጅና ነው ትምክህት፣ ሽበት ነው ትምክህት፣ ያልፋል።